Like everyone else, you were born into bondage. Born into a prison for your mind. Buckle your seatbelt, Dorothy, because Kansas is going bye-bye. ሰላም ጋይዝ እንዴት ናችሁ? ሁላችሁም ደህና እንደቆያችሁኝ ተስፋ አደርጋለሁ። ትንሽ ሰንብቷል አዲሱ ዶክመንቴሽን ድረገጻችንን ይፋ ስናደርገው፣ እንዲሁም የኢትዮጵያ ሁለት ቋንቋዎችን ከረንትሊ አካተናል። እንዲሁም ጥሪ ማቅረበን ነበረ በሌላ ቋንቋዎቹ ቢቻል በኢትዮጵያ 83ቱም ቋንቋ ቢኖረው ደስታችን ነው። ነገር ግን ምን እንዳለው እና ከየት እንደጀመረን ዛሬ ላይ የት እንደደረሰን ኢቲኤን ኢኮሲስተም ወይንም ስነ ምህዳር ምንድን ነው የሚለውን ነገር ትንሽ ለመግለጽ አስቸጋሪ ነው። ነገር ግን ዛሬ ፓርት 1 አቀርብላችኋለሁ። ትንሽ ፈረንጆቹ TLDR ይሉታል ወይንም too long did not read ይሉታል። እሱ አይነት ሲምፕተምም አለ። እንደገናም ደግሞ ያው የእያንዳንዱ ከረንትሊ ወደ 35 የሚጠጉ ፕላትፎርሞች በዚህ ስነ ምህዳር ውስጥ ይገኛሉ። ቲክቶክ ላይ በላይቭ ሴሽን ስናቀርበው አዲስ ወይም ያልሰሙ ሰዎች ከዚህ በፊት ሲጀመር ስነ ምህዳር ምንድን ነው የሚያስብለው፣ ራሱን የቻለ ብሎክቼን ነው፣ what makes it special፣ ብዙ ፕሮጀክቶች አሉ፣ የሚለየው ምንድን ነው እና የመሳሰሉ ጥያቄዎችን ሲጠይቁ አይተናል። እና እነዚህ ጥያቄዎች ተገቢ ናቸው ብዬ ስለማምን ሞር በተብራራ መንገድ ለማስረዳት የምንሞክርበት ነው። በመጀመሪያ ደረጃ ሁሉም ፕላትፎርሞች የሆነ ለአፍሪካ ዩኒክ የሆኑ ፕሮብሌሞችን ሶልቭ ለማድረግ ተቀረጹ ናቸው። ከዛም አልፎ የእያንዳንዱ የሚጨምርልን ነገር አለ ብለን ስለምናስብ እንደ ሀገርም እንደ አህጉርም፣ እንዲሁም ደግሞ አንዳንዶቹም ደግሞ የምዕራባዊ ዓለሞች ወደኛ እንዲመጡ፣ ምክንያቱም አንዳንድ ገበያ ነክ ነገሮች እንግዲህ እንደምናውቀው ዲስፖዚብል ኢንካም የሚባል ነገር ስላለ ሞር ዲስፖዚብል ኢንካም ያላቸውን ግለሰቦች ወደ ስነ ምህዳሩ በማስቀላቀል ኦር እንዲቀላቀሉ በማድረግ ብዙ ለኛ ጠቃሚ ነገሮች ይኖሩታል። ከቲኤልዲአር ወይንም too long did not read በተጨማሪ መድረኮቹ ላይ ስትመጡ ላይክ እነዚህ ነገሮች አንዳንዴ ላይክ በጣም ቴክኒካል ናቸውና ቪዥዋላይዝ ለማድረግ ያስቸግራል ብዬ ስላመንኩ ብለን ስላመንን ልበልም ምናልባት ሞር በሚገባ መንገድ በቪዥዋል ፕሬዘንቴሽን እንድናቀርብላችሁ ወደድኩና አብራችሁን ቆዩ ለዚህ ማለት ነው። የተጠየቅናቸውን ጥያቄዎችን በአግባቡ ለመመለስ የራሱ ብሎክቼን ነው ወይ፣ ስነ ምህዳር ምን ያስብለዋል፣ እንዲሁም ደግሞ እንዳልኩት TLDR too long did not read ዶክመንቴሽኑ ላይ ያለውን ነገር ትንሽ ሞር በተብራራና ቪዥዋሊ ወይንም በምልከታ ሞር መገንዘብ ይቻላል ብዬ አስባለሁ። እሱም ሌላ አንድ አባባል አለ፣ a picture is worth 1,000 words ይላሉ። እኔ ደግሞ a picture is worth 1,000 words ከሆነ ቪዥዋል ነገሮች ኢምፖርታንት ናቸው ማለት ነው። the ETN ecosystem ምንድን ነው? ብሎክቼን ነው ወይስ ምንድን ነው? Empowering Africa through the TON blockchain, building real-world decentralized applications for financial freedom and digital sovereignty. ኢቲኤን ኢኮሲስተም የራሱን የቻለ ብሎክቼን አይደለም። ቶን ላይ የተገነባ ተጨማሪ ሌየር 2 እንዳንለው ቶን ብሎክቼን በራሱ ከመጀመሪያው ከጽንሱ ዲዛይን ሲያደርጉት ምንም አይነት ሌየር 2 እንዳያስፈልገው ተደርጎ ዲዛይን የተደረገ ብሎክቼን ነው። የመረጥንበትም አንደኛው ምክንያት ይሄ ነው። ነገር ግን ቶን ላይ ካሉት በርካታ ኮሚኒቲዎች ወይንም ኢኮሲስተሞች አንዱ ኢቲኤን ኢኮሲስተም። ኢቲኤን ኢኮሲስተም 35 ዩቲሊቲዎች ወይንም አገልግሎቶችን የሚሰጥ ቢሆንም ሁለት ቦታ ላይ ይከፈላሉ። አንደኛው የኢቲኤን ኢኮሲስተም ፕላትፎርሞች ይሆናል። አንደኛው ደግሞ የኢቲኤን ዌብ3 ፕሮቶኮሎች ናቸው። እነዚህ ፕሮቶኮሎች በኢትዮጵያ ስታንዳርድ ገራሚ ናቸው የሚባሉ ሳይሆኑ በዓለም አቀፍ ደረጃ የሚመስላቸው ነገር የለም። ኦር የሚመስላቸው ነገር ካለ የኛ ፕሮቶኮሎች የሚያቀርቡት ዩቲሊቲ
አንድ ሶስተኛ የሚያቀርብም እንኳን በኢንተርናሽናል ፕሮጀክቶች ላይ እንደማታገኙ እርግጠኛ ነኝ። ካገኛችሁም ደግሞ አርሙኝ፣ ላኩልኝና ማየት እፈልጋለሁ። ምንድናቸው እነዚህ ሁለት ነገሮች? እንግዲህ ፕሮቶኮሎች ለኢኮሲስተሙ ወይንም ስነ ምህዳር ደግሞ ምን ያስብለዋል ለተባለው ነገር ተመጋጋቢ በርካታ አገልግሎቶችም እንዲሁም ደግሞ አቅርቦቶች ስላሉት ተመጋጋቢ የሆኑት ምንድነው? እንግዲህ ኢቲኤን ኢኮሲስተም መሀሏ ላይ ኢቲኤን የምትባለዋ የራሷ ጀተን የምትባለው ወይንም እንደ ኢንአፕ ከረንሲ አድርጋችሁ ልታስቡት ትችላላችሁ። which is እናንተ ጌም ከዚህ በፊት የምትጫወታቸው ሜይ ቢ ካንዲ ክራሽ ሊሆን ይችላል፣ ፐብጂ ኦር እንደዚህ አይነት ጌሞች ሊሆኑ ይችላሉ። አንዳንድ ጊዜ እዛ አፕሊኬሽኖች ውስጥ የሚሸጡ ነገሮች አሉ፣ ዲጂታል ነገሮች እና እነዛ ዲጂታል ነገሮች የግድ ያ ጌም ኦር ያ ዌብሳይት ላይ ያሉትን ቶክኖችን መግዛት ይጠበቅባቸዋል። ልክ እንዲሁም ደግሞ በኢቲኤን ኢኮሲስተም ውስጥ ያሉት የተለያዩ አገልግሎቶች የሚቀበሉት ክፍያ የኢቲኤን ጀተን ወይንም ኢቲኤን ቶክንን ብቻ ነው። ፕሮቶኮሎቹን ስንመለከታቸው ምንድን ናቸው ፕሮቶኮሎቹ እና ደግሞ ምንድን ነው የሚነጥላቸው ኦር እንዲነጠሉ የሚያደርገው? የመጀመሪያው እንዲነጠሉ የሚያደርገው ነገር ምንድን ነው? ፕሮቶኮሎቹ ለሶስተኛ ወገን ክፍት ናቸው። ለሶስተኛ ወገን ክፍት ናቸው ሚኒንግ እኛ ለስነ ምህዳራችን የምንሰጣቸው አገልግሎቶች ሊጠቀሙባቸው ይችላሉ። ነገር ግን ሶስተኛ ወገን የኛ ኢኮሲስተም ውስጥ ያልሆነ በእኛ ያልተቀረጹ አፕሊኬሽኖች እነዚህን ሰርቪሶች እነዚህን ፕሮቶኮሎችን መጠቀም እንዲችል ኦፕን ሶርስ አድርገናቸዋል። የመጀመሪያው ምንድነው? ኢቲኤን አይደንቲቲ ነው። ምንድነው እሱ? OIDC ፕሮቫይደር እና SSO ሚድልዌር ነው። ምን ማለት ነው? ይሄ ማጭራሽ ከነበርንበት የባሰ ግራ አጋባን የምትሉ ከሆነ እንግዲህ ያው ተርሚኖሎጂዎቹን እናስፋቸው። SSO ማለት ሲንግል ሳይን ኦን ማለት ነው። OIDC ደግሞ ኦፕን አይዲ ኮኔክት ማለት ነው። ዋይ ኢዝ ዲስ? ይሄ ነገር ለምንድን ነው ኢምፖርታንት የሆነው? ስለ ዌብ3 ብዙ ጊዜ ሰምተናል። እንደውም ስለ ዌብ3 መነሳት ከጀመረ ሰንብቷል። በጣም ረጅም ጊዜ ነው ስለ ዌብ3 ዓለማችን ላይ የሚነሳው እና በእርግጥም በጣም ሬቮሉሽነሪ የሆነ ነገር ነው ዌብ3። ነገር ግን አንድ ችግር ተመልክተናል እኛ። እሱ ደግሞ ምንድነው? ዌብ2 ላይ ዲቬሎፐር የነበሩ ሰዎች በቃ ይሄ አዲሱ ቨርዥን የኢንተርኔት አዲስ ቨርዥን ነው ብሎ አልመጡም ወደ ዌብ3። ያልመጡበት ምክንያት ምንድነው? ብሎክቼን እንደ ኖርማል ኮዲንግ ወይም ፕሮግራሚንግ ሲምፕል የሆነ ወይንም በጃቫስክሪፕት ነካነካ ተደርጎ ላውንች የሚደረግ ነገር ስላልሆነ ይሄ ኮምፕሊኬሽን ኦንቦርዲንግን አዲስ ዲቬሎፐሮች ወደ ዌብ3 እንዳይመጡ አግዷል ብለን ስላመንን እኛም በርካታ እዚህ ጋር ላሉት የተለያዩ አገልግሎቶች አንድ አካውንት መፍጠር ቢያስፈልግ ፓስወርዱን ማን ያስታውሳል? ከዛ ሲያልፍም ምንድን ያስተዋል ነው ኢትዮጵያ ውስጥ ብዙ ጊዜ ፓስወርድ የማስታወስ ችግር አለብን። ሐቁን እንነጋገር ከተባለ አዲስ ስልክ ሲገዛ አዲስ ጉግል አካውንት ይከፈታል። እነዚህም እንደምን አድርጋችሁ ማሰብ ትችላላችሁ? ኢቲኤን ኢኮሲስተም እንደ ጉግል አድርጋችሁ አስቡት። ጉግል ዩቲዩብ አላቸው፣ ጂሜል አላቸው፣ ዶክስ አላቸው፣ ድራይቭ አላቸው፣ ፎቶዝ አላቸው፣ ጄሚናይ አላቸው። ብዙ የተለያዩ መድረኮች አሏቸው። መድረኮቹን እንዳለ አክሰስ የምታደርጉት በአንድ ኢሜል አድሬስ ነው። ሌላ ብዙ የመጣ ነገር እንግዲህ ኢትዮጵያ ውስጥ ገና አሁን ዲጂታል አይዲ ምናምን እየመጣ ስለሆነ አሁን ነው እየታወቀ ያለው። ግን አይዴንቲቲያችሁን፣ ዳታችሁን፣ ፕራይቬሲያችሁን መጠበቅ ግድ ሊሆንባችሁ ነው። ምክንያቱም ባንክ አካውንታችሁን አንድ እኩይ ተግባራት ላይ የተሰማሩ ግለሰቦች አንድም ሆነ በቡድንም ሆነ የተለያዩ ክፉ ነገር ሊያረጓችሁ ይችላሉ። ላይ ኮምፕሊትሊ ላይፋችሁን ማበላሸት ይችላሉ። ስለናንተ ዴት ኦፍ በርት፣ ኢሜል አድሬስ እና ስልክ ቁጥር ካገኙ አሁን ሞር ኢትዮጵያ ዲጂታል እየሆነች ስለመጣ ስለ ይሄ ነገርም ጥንቃቄ መደረግ አለበትና የኛ ህዝብ ኦነስትሊ ስፒኪንግ አይደለም የኛ ህዝብ ዌስተርን ዓለሙ ራሱ እስከዛ ድረስ በጣም ብዙ ገንዘብ በየአመቱ በዚህ በእንደዚህ አይነት በዳታ ሴሊንግ ኤንድ የተለያዩ ነገሮች ይከሰታል። ይሄ ብዙ ነገር ሶልቭ ያደርጋል። አሁን ዘርዝራቸው ብትሉኝ በጣም ረጅም ጊዜ ይፈጃል። ይሄ ፕሬዘንቴሽን በምን አድርገን እንውሰደው?
በዌብ 2 አይነት ቅለት ኢንተግሬት የሚደረግ ፓስወርድ ማይፈልግ ኢሜል አድራሻ ማያስፈልግ እና ደግሞ ስልክ ቁጥር የማያስፈልገውን ለኦቲፒ የአይዴንቲቲ ወይንም ሎጊን ሜካኒዝም ብለን እንውሰደው። ይሄንን ኢቲኤን አካውንት ደግሞ ምንድነው? ልክ እንደ ጉግል ኢሜላችሁ አካውንት ጋር እንደተገናኘው this is your ኢቲኤን አካውንት ይሆናል። ሶ ኢቲኤን አካውንት ኢቲኤን አይዴንቲቲ ላይ የሚፈጠር ፕሮፋይል ነው ብለን መውሰድ እንችላለን። ምንድነው ልዩነቱ? ሰልፍ ሶቨሬን ነው። ሰልፍ ሶቨሬን ማለት ራስ ገዝ ማለት ነው። which is የእናንተን ዳታ በፈለጋችሁበት ሰዓት ዲሊት አድርጉልኝ ብላችሁ ዲሊት አድርጌያለሁ ብሎ ተናግሮ እንደ ፌስቡክ ቅርብ ጊዜ በእንደዚህ አይነት ነገር በጣም ሲጠቆሩ ነበረ። ዲሊት አድርገናል ብለው ይናገሩና ለተጠቃሚዎቹ በኋላ ሰርች ሲደረግ ዳታ ቤዛቸው ዳታውን ዲሊት አላደረጉትም። ዳታችሁን ደግሞ እየሸጡት ነው። ትልቁ መታወቅ ያለበት እኔ ማኔታይዜሽን ኢምፖርታንት ነው። አንድ አፕሊኬሽን መስራት እንዲቀጥል፣ ዴቨሎፕመንት እንዲቀጥል፣ የተለያዩ ነገሮች እንዲቀጥል፣ ነገር ግን ክፍያ ያላቸው አገልግሎቶችን እየሰጡ እንደገናም ደግሞ በተጨማሪ የሰውን ዳታ ሲሸጡ እኔ እነዚህ ሰዎች ጤነኛ አይመስሉኝም። እንደዚህ አይነት ዴቨሎፐሮች ኢቲኤን ኢኮሲስተም ማንኛውም ሰዓት ላይ ዲሊት ማድረግ ትችላላችሁ። ዲሊት ካደረጋችሁት በኋላ ኢሪቨርሲብል ነው። ዩዘር ኔሞች ደግሞ በኤንኤፍቲ ናቸው። ሶ ይሄ ኮሚኒቲው ሌላ ገንዘብ የሚሰራበት ሜካኒዝም በውስጡ አለ። እንደገናም ደግሞ አቺቭመንቶችን በኤስቢቲ ወይንም ሶል ባውንድ ወይንም ነፍስ 10 ቶክኖች አለው። ስለሱ የምናይበት ይሆናል። እሱን በሚቀጥለው ቪዲዮ ታዩታላችሁ። ቀጥሎ ኢቲኤን ነምበርስ ይባላል። ኢቲኤን ነምበርስ ምንድን ነው? ቤዚካሊ በብሎክቼን ላይ የሚገኝ ሲም ካርድ እና እንዲሁም ደግሞ ማንም ከላኪውና ተቀባዩ በስተቀር ማንበብ የማይቻሉ ሜሴጆች ኢቨን ሲስተም አድሚኒስትሬተር ላላኩትን ሜሴጆችን ማንበብ የማይችሉበት ኤንድ ኦልሶ ይሄ ነገር እንደ ኦቴንቲኬሽን ወይንም ቱ ፋክተር ኦቴንቲኬሽን ያለ ሪል ወርልድ ስልክ ቁጥር መጠቀም የምትችሉት ኦቲፒ መቀበያም ጭምር ነው። ኢቲኤን ፎን አለ። እሱን ከረንትሊ አናየውም ረጅም ስለሆነ። እዚህ ጋር ያሉት ፕላትፎርሞች እሱ እነዚህ ዋና ኮር ፋንክሽናሊቲው ከገባን በኋላ እነዚህን ማየት እንችላለን። ለጊዜው ለዛሬ ግን በዚህ እንጀምራለን ማለት ነው። ሶ መጀመሪያ ላይ ምናልባት ፊሎሶፊያችን ወይንም ስነ አስተሳሰባችን የሚባለው ፊሎሶፊ መረዳት ያስፈልጋል። ሶ ነፃ ማለት ነው እንግዲህ ኢቲኤን ማለት ኢትዮጵያ ነፃ ኮይን ማለት ነው። ነፃ የሚለው ያው ነፃነት፣ ፍሪደም፣ ፍሪ ሊበሬሽን የሚሉትን ነገሮችን ለማሳየትም ነው። እንዲሁም እግረ መንገዳችን ደግሞ የሀገራችን አንዱን ቋንቋ አንዱን አስተሳሰብ ሀገራችንንም እንዲሁም በፕሮጀክቱ ምክንያቱም መስፋቱ አይቀርም ከኢትዮጵያ ወጥቶ እዚህ አጋጣሚ ሞር ለማስተዋወቅ ያቀድነው ነገር ነው። So we are dedicated to principles of autonomy which is ራስ ገዝ እና ደግሞ ኢምፓወርመንት ማለት እናንተን ኮሚኒቲውን መልሶ ኃይል ሰጪ መሆን እንፈልጋለን። We use local terminology to bridge the gap between the complex Web3 concepts and our users in Ethiopia across Africa. Powered by Tone. ቶንን የመረጥንበት ብዙ ምክንያቶች አሉ፣ ግን አንዱ ምንድነው አሁን ስቲል ሰው ኤፒኬ እና ዳውንሎድ የሚደረጉ አፕሊኬሽኖችን ያሰቡበት ነው። አብዛኞቻችን ስልካችን ኦሬዲ ስፔስ ሞልቷል። ዲሊት እያደረገን ነው አዲስ ፎቶ የምናነሳው የሆነ ነገርም ዳውንሎድ የምናደርገው። ኢንስቶል የሚደረጉ አፕሊኬሽኖች አልፎባቸዋል። እንደ ቴሌግራም አይነት ሱፐር አፖች ውስጡ ብዙ አፕሊኬሽኖችን ኢንስቶሌሽን ማይፈልጉ ማቅረቢያ መንገድ ስለሆነ እንደገናም ደግሞ ቴሌግራም ላይ የሚቀርብ ከሆነ አንድ አፕሊኬሽን የግድ ቶን ላይ መሆን ስላለበት የተመረጠበት ፕላስ ደግሞ ለስኬሌቢሊቲ እና ቶን ላይ ያሉት በርካታ ፕሮቶኮሎች ብዙ የአፍሪካን ችግር ልንፈታበት እንችላለን ብለን ስላመንን ቶን ላይ ነው የገነባ ነው። ሶ የኢቲኤን ኢኮሲስተም ዌብ3 ፕሮቶኮሎች ፋውንዴሽኑ እንዲሁም ሰልፍ ሶቨሬኑ ምን ይመስላል? ሶ ይሄ ኢቲኤን አይደንቲቲ ሚድልዌሩ ይሄ ቅድም የተናገርነው ሲንግል ሳይን ሆኖ የዌብ3 አዶፕሽንን አክሴለሬት ያደርጓል ወይንም ያፈጥነዋል ብለን እናምናለን። ዌብ2 ስታይል ኢምፕሊሜንቴሽን ስላለው ማለት ነው። ዌብ2 ላይ የለመዱት ስታንዳርድ አፕሊኬሽን ላይ የለመዱትን ኦቴንቲኬሽን ፕሮሰስ በዌብ3 ክሪፕቶግራፊ እና በብሎክቼን ቴክኖሎጂ ፕሮቶኮሎች የተጠናከረ
እንዲሁም ፓስወርድ የማያስፈልገው መንገዶች ስላሉ ይሄ ሶስተኛ ወገን ቅድም እንደጠቀስኩላችሁ እዚህ ጋር የሚገኙት ሶስተኛ ወገን ዲቨሎፐሮች ሊጠቀሙት የሚችሉት ነው። ግን የስነ ምህዳራችን አስተሳሰብ ጋር አላይን ማድረግ አለበት። ስለዚህ ዲቨሎፐሮች ይህንን አክሰስ ለማድረግ እኛ በነፃ ነው ይህንን የምናስጠቅማቸው። ግን ኢቲኤን አይዴንቲቲን ለመጠቀም ከፈለጉ ዲቨሎፐሮች ምንድነው መስማማት ያለባቸው? መቼምስ የዩዘር ዳታ እንደማይሸጡ መስማማት አለባቸው። በዚህ በኩል ደግሞ እኛ የእነሱን አፕሊኬሽን የኢኮሲስተማችን ካታሎግ ውስጥ ወይንም ኢቲኤን ሆም ተብሎ በሚታወቀው አፕ ስቶራችን ውስጥ እንከትላቸዋለን እና ዩዘሮች እንዲጨምርላቸው እናረጋለን። ኢቲኤን አካውንት እንግዲህ ሰልፍ ሶቨርን ነው፣ ፕራይቬት ነው፣ ኢሜይልስ ነው፣ ፎን ነምበርስ፣ ፒውርሊ ዌብ3 ኔቲቭ ፕሮፋይልስ which is ምንም አይነት ወደ ሪል ወርልድ ወይንም ትክክለኛ ዓለም ላይ ያለውን ሰው ጋር ሊያገናኝ የሚችል አይዴንቲፋየሮች የሌሉት NFT ዩዘር ኔምስ። ሁሉም ሰው አንድ ኢቲኤን አካውንት ሲፈጥር በመጀመሪያ ኖት ኦፊሻል የሚባለው አንደርስኮር ኖት አንደርስኮር ኦፊሻል የሚለው ነገር ኤቭሪ ዩዘር ኔም ላይ ይጨመራል። ምን ሲቀር የዩዘር ኔም ሰው አሁን ለምሳሌ ጄፒ የሚለውን ዩዘር ኔም ካደረኩኝ ኢቲኤን አካውንቴን ስፈጥር ኢቲኤን አይዴንቲቲ ላይ ጄፒ አንደርስኮር ኖት አንደርስኮር ኦፊሻል ነው የሚሆነው፣ ወደድኩም ጠላው። ጄፒ የሚለውን ኤንኤፍቲ ሚንት ካደረኩት በኋላ ግን እቺ ኖት ኦፊሻል የምትለውን ነገር ማጥፋት ይችላል። ይሄ ምን ይረዳል? አንዳንድ ጊዜ ተመሳሳይ ዩዘር ኔም እየተጠቀሙ ፌክ አካውንቶችን እየተጠቀሙ ኢቨን ኢንፍሉዌንሰር ሶሻል ሚዲያ ላይ እንደምታዩት ሸውደው ብር የሚቀበሉበትና የሆነ ስካሞችን የሚያካሂዱበትን ነገር ሶልቭ ያደርጋል። እንዲሁም ደግሞ ተወዳጅ ዩዘር ኔሞች ለምሳሌ ሞይንኮ የሚለውን ሚንት ያደረገ ሰው የሆነ ሰዓት ላይ ሞይንኮ ወደ ዌብ3 ሲገባ ያንን ዩዘር ኔም በውድ ዋጋ መጀመሪያ ሚንት ያደረገው ሰው ባለቤት ስለሚሆን ዲጂታል አሴት ስለሚሆን በውድ ዋጋ ይሸጥለታል ማለት ነው። ኤስቢቲ ፐርክስ እንግዲህ በኢቲኤን ለርን የመጀመሪያ ዙር 7000 ተማሪዎችን እንዲሁም ደግሞ ከዛ ውስጥ በጥሩ ውጤት ያመጡት ኦልሞስት ወደ 250 ተማሪዎችን እንደመረቅን የትላንትና ዜና ነው፣ አልደግመባችሁም። ግን ለእነሱ አሃዱ ባጅ የሚባል ተሰጥቷል። ኦጂ ፓስ የሚባል አለ በኢቲኤን ስነ ምህዳር ውስጥ። እነዚህ ነገሮች ሙሉ ስነ ምህዳሩ ላይ ማለት የተለያዩ አገልግሎትና አፕሊኬሽኖቹ ላይ ተመሳሳይ ጥቅማ ጥቅሞችን የሚሰጡ እንዲሆን ኢቲኤን አካውንታችሁ ላይ አታች ተደርጎ በኢቲኤን አይዴንቲቲ ማንኛውም የስነ ምህዳሩ አገልግሎት ላይ ሎጊን ሲደረግ አፕሊኬሽኑ ኦኬ ከሌ ጄፒ ኢቲኤን ኦጂ ነው፣ ኦጂዎች ሁሉም ቦታ ላይ 5% ዲስካውንት አላቸው የሚለውን ነገር ያሳውቋል። ኢቲኤን ነምበርስ ውስጥ በጣም ኢንትረስቲንግ የሆነ ሁለት አዲስ ነገሮችን ፈጥረናል። አዲስ ፈጠራ ነው ስላችሁ ለዓለም አዲስ ፈጠራ ነው። Link your ETN number to a digital blockchain SIM card. Use it for login, encrypted messaging, and more without a physical SIM card. So physical SIM card ቀርቶ ዋሌታችሁ ውስጥ ያለውን ETN number NFT ሲም ካርድ ይሆናችኋል ማለት ነው። እዚህ ጋር አዲስ የፈጠርናቸው ነገሮች ምንድነው? E2EE ሜሴጂንግ ፍሎ ነው። እሱ ምን እንደሆነ አስረዳችኋለሁ። ከዛ በተጨማሪ ደግሞ ኤስኤምኤስ ሲባል መቼምስ የድሮ ከኖኪያ ጀምሮ ስልክ የምትጠቀሙ ኤስኤምኤስ ብርቃችን በነበረበት ጊዜ ኤስኤምኤስ ታስታውሱታላችሁ። ሾርት ሜሴጂንግ ሰርቪስ ሴንተር ማለት ነው። ዩዥሊ ስልክ ቁጥር ነው። አይ ቲንክ 091129 ሚል ነው የኢትዮጵያ የሚጀምረው። ኢቲኤን ኤስኤምኤስ ዌብ3 ለሶስተኛ ወገኖች ክፍት የሆነ አንድ ፕሮቶኮላችን ነው። ይሄ ፕሮቶኮል ምንድን ነው? የኤስኤምኤስ ብሎክቼን ቨርዥን ነው እና እዚህ ጋር ፖዝ አድርጋችሁ ማንበብ ትችላላችሁ። እንዳላረዝመባችሁ ስፔሲፊካሊ ኢንትረስት ካላደረጋችሁ ይሄ ፓርት ማንሳቴ ምንም ፖይንት አይኖረውም። ግን ቤዚካሊ ክሪፕቶግራፊክ የሆነ እኛም ራሱ እንደ አስተዳደሮች ማንበብ ማንችላቸውን ሜሴጆችን መላላክ እንድትችሉ ከኢቲኤን ነምበር ወደ ኢቲኤን ነምበር የሚያስችል ነው። ኢቲኤን ፎን ወደፊት የሚለቀቅ ነገር ነው፣ ይቆያል። እሱን ዛሬ ላይ አልጠቅሰውም። ኦልሬዲ ይህም ቪዲዮ እየረዘመ እየመጣ ስለሆነ ከዚህ በላይ ላላረዝምባችሁ ስለምፈልግ ማለት ነው። ፍሎዎቹን ማየት የምትፈልጉ ከሆነ የዚህ ቪዲዮ ኮሜንት ላይ አድርጉና የነገ ቪዲዮ በሱ እንጀምረዋለን። ፍሎዎቹን ኤግዛምፕል ማየት የምትፈልጉ ከሆነ
እንግዲህ እነዚህ ሁላ ሰርቪሶች ኦልሞስት ቢያንስ 10ሩ በ2026 ላውንች ስለሚደረግ ሚኒመም 10 ማክሲመም 20ውን ላውንች ስለምናደርግ በ2026 በፈረንጆች አቆጣጠር ኢንትረስት ያደረጋችሁ የትኛው ፕላትፎርም እንደሆነና ምን እንደሚኖረው ሞር ስፔሲፊካሊ እንድንነግራችሁ ከፈለጋችሁ እዚህ ቪዲዮ ኮሜንት ውስጥ ጻፉልኝና በቀጣዩ which is part 2 አንዳንድ ኦሬዲ ተሰርቶ ያለቁት ግን ላውንች እስኪደረጉ ድረስ እየጠበቅን ያለነው ሰርቪሶቹን እንዳሳያችሁ የምትፈልጉ ከሆነ እዚህ ጋር ዴሞንስትሬሽኑ አለ። አሁን ይሄኛው ያሳያችኋል። ፍሮንት ኤንዱ አለ። ሰው ምን ያደርጋል? ዩዘር ናቪጌት ያደርጋል። user navigates to create account. A new user visits the ETN identity website directly to create a self-sovereign ETN account. ከዛ ምን ሀፕን ያደርጋል? ዋሌታችሁን አገናኙ ይላችኋል። ዋሌታቸውን ካገናኙ በኋላ ዋሌታቸው ውስጥ ያለ ትራንዛክሽን ቬሪፊኬሽን ሜሴጅ ይጠይቃል። አካውንቱ ኤግዚስት ማያደርግ ከሆነ በዛ ዋሌት አድሬስ ይፈጥርላችኋል ማለት ነው። ስንቀጥል ክሪፕቶግራፊክ ኮንሴንት ፎርሙ ይህን ይመስላል። አክቹዋሊ ተርምስ ኦፍ ሰርቪስ ያለው ተርምስ ኦፍ ሰርቪስ በቶን ሳይን ዳታ ኮንሴንት ፍሎ ክሪፕቶግራፊክ ሃሹ ይፈረማል። ይሄ በጣም ሌላ ኢቲኤን አይዴንቲቲን ከሌላው አይዴንቲቲ ፕላትፎርሞች የሚለየው ሌላ ፓርት ነው። which is በኢትዮጵያ ህግ እንዲሁም ደግሞ በኢንተርናሽናል በዴላዌር ህግ ዲጂታል ሲግኔቸሩ ፍርድ ቤት መቅረብ የሚችል ነው። እኛ ዳታችሁን አንሸጥም ብለን እዚህ ጋር እናንተም ፈርማችኋል፣ እኛም ፈርመናል። የሆነ ቦታ ላይ ዳታችሁ ሊክ ሆኖ ብታገኙ እኛን መክሰስ ትችላላችሁ በህግ። እንዳልኩት ለኢትዮጵያ ስታንዳርድ ሳይሆን በዓለም አቀፍ ስታንዳርድ ያቀረብነው አዲስ ነገር በጣም ይለያል። ሰብሚት ይደረጋል። ያ የተፈረመው ክሬዴንሻል ሚድልዌሩ ከዛ በኋላ ወደ ዳታቤዙ ወይንም ወደ ዳታ ሪፖዚቶሪው ሴቭ ያደርገዋል። ዩዘር ኔም አሳይን የተደረገው ኖት ኦፊሻል በሚል ጭምር ነው። አካውንት ክሬት ተደርጓልና ሴሽን ኢሹ ተደርጓል። ሴሽን ማለት እንግዲህ ሎጊን ስታደርጉ አንድ ነገር ላይ ሴሽን ቶከን የሚባል ነገር አለ። ያንን የሚያካትት ነው። ይሄ ይመስላል አይዴንቲቲ ፕላትፎርሙ በጣም ሲምፕሊፋይድ በሆነበት መንገድ። አክቹዋል ኢቲኤን አይዴንቲቲ ፕላትፎርም ላይ ደግሞ ሄደን አሳያችኋለሁ ምን እንደሚመስል። ዛሬ ላይ ምን አይተናል ማለት ነው። የኢቲኤን ኢኮሲስተም ዌብ3 ፕሮቶኮል ውስጥ የሚገኘውን እቺን ያየነው እና ኦልሬዲ ኦልሞስት ከ20 ደቂቃ በላይ ኤክስፕላኔሽን ፈጅቷል። ነገርየው በጣም ከለመዳችሁት ከክሪፕቶ ፕሮጀክት የሚሰፋ ነገር ነው። ምክንያቱም እኛ እንደ ፓምፔን ዳምፕ የሆነ ቶክን ፈጥረን ግዙ ብለን ሃይፕ ፈጥረን ወይንም ኢንፍሉዌንሰሮች ማስታወቂያ እንዲሰሩ ከፍለናቸው ከገዛችሁ በኋላ ዳምፕ ለማድረግ አይደለም እቅዳችን። ኦልሬዲ አይ ቲንክ እሱን ነገር ፕሩቭ አድርገነዋል ባለፉት 2 ዓመት ጊዜ ውስጥ ማለት ነው። አክቹዋሊ 1 ዓመት አሁን 2ኛ ዓመታችንን ልንይዝ ነው። እየተገነባ ያለው ነገር በጣም ትልቅ ነው። ኤርሊ አዶፕተሮች በጣም ይጠቀማሉ። ስነ ምህዳር ምን እንዳደረገው ወር ምን እንደሚያስብለው እና የመሳሰሉ ነገሮች በዛሬው ቪዲዮ የተመለሰላችሁ ይመስለኛል። በቀጣዩ ኤፒሶድ እነዚህ ሌላ ሲሙሌሽን ማየት የምትፈልጓቸውን ሲሙሌሽኖችን ጠይቁና እናሳያችኋለን። ከዛ በተጨማሪ አክቹዋሊ ኢቲኤን አይዴንቲቲ ፕላትፎርም ምን እንደሚመስልና ሌላ የኢቲኤን ኢኮሲስተም ፕላትፎርም በኢቲኤን አይዴንቲቲ አማካኝነት ሎጊን ሲያደርግ ምን እንደሚመስልም በቀጣዩ ቪዲዮም አሳያችኋለሁ፣ ከጠየቃችሁ ጥያቄ በተጨማሪ ማለት ነው። አሁንም የሆነ ግልጽ ያልሆነ ነገር ወይም በደንብ ያልተብራራ ነገር ካለ ከመጠየቅ ወደኋላ አትበሉ። ይሄ ከኛ በላይ የእናንተ ምርት ነው። የሀገራችሁ ስም ይዞ የሚሄድ ፕሮዳክት ነው። በጥሩ እንዲያስጠራው እኛ ያልታየን ነገርም ካለ ወይም ግራ ገባችሁ ወይ ተነጋገራችሁት ነገር ካለ አሁንም እንድትጠይቁ እንጋብዛለን። ለዛሬው እንግዲህ እዚህ ጋር ይበቃል። ደህና ዋሉ ብዬ ቪዲዮን እዘጋዋለሁ።